ሰላም እንዴት ናችሁ? ብርዝ አብረን እንሰራለን። እቃዬን በደንብ አጥቤዋለሁ። እናጥነዋለን በወይራ በተገኘው ቀረፋን ብናገኝ በቀረፋን ማጠን እንችላለን። እኔ ግን በወይራ ነው ያጠንኩት። ከዛ በኋላ ማር እንደምታዩት ቆንጆ ንጹህ ማር ነው። በጣም ንጹህ እንጨምራለን። ጭልፋው ውሃ መንካት የለበትም። አያምርም? ማሩ በጣም ነው ከለሩ፣ ምንም ነገር ሳይጨመርበት በቃ ናቹራል ከለር ነው ያለው። አንድ ኪሎ ከግማሽ ይበቃል ለ5 ሊትር ማለት ነው። ብዙም ሳይጣፍጥ መውፈር የለበትም። እኔ እንደዛ ነው የምሰራው። እናንተ ግን 2 ኪሎ ማድረግ ትችላላችሁ። ከዛ እንጨምርበትና በደንብ አድርገን እናደባልቀዋለን። 5 ሊትር 5 ጆግ ነው ያደረኩበት። በደንብ አድርገን ማደባለቅ አለብን። ውሃው መደባለቅ አለበት ከማሩ ጋር። በደንብ አድርገን እናማስለዋለን በእጃችን ሳንነካ። ከዛ ውሃ አድርገንበት 1 ቀን ማሳደር አለብን። ግድና እናደርገዋለን በደንብ። ጨርቅ እንሸፍንበትና 1 ቀን እናሳድረዋለን። እዚህ ጋር ደግሞ ለብርዙ የሚሆን ዋጥቻለሁ። ሄል እናፈላለን። ሄል አላረኩበትም። ሄል ካላችሁ ሄል አርጉበት። እኔ ቀረፋን ያረኩበት። ቀረፋ በደንብ እስኪንተከተክ እሳት ላይ ከ1 እስከ 15 ደቂቃ እናንተ ከትከዋለን። እዚህ ጋር ሎሚ ቆራርጥና ለመፍጨት እንዳስቸግረን በትናንሹ እንቆርጠዋለን። ቆራርጠን ከጨረስን በኋላ እንፈጨዋለን። እዚህ ጋር ቀረፋችን ነስተን ተክትኳል።
እዚህ ጋር ያፈላነውን ቀረፋ እንጨምርበታለን ከቀዘቀዘ በኋላ። እንዳያችሁት ምንም አይነት ነገር የለውም፣ ሎሚና ቀረፋ ብቻ ነው። እናጠለዋለን። የሎሚው ውሃ ብቻ ነው የምንፈልገው። እዚህ ጋር ብርዙ በሁለተኛው ቀን እንደምታዩት ፈልቷል። እዚህ እንጨምርበታለን ሎሚውና ቀረፋውን። በጣም ነው የፈላው በሁለተኛው ቀን ምንም ነገር ሳይጨመርበት። ያው እንደ አካባቢያችን ነው። እኛ አካባቢ ትንሽ ሞቃታማ ስለሆነ አንዳንዴም በ3 ቀን ሊፈላ ይችላል። ይሄ ግን በሁለተኛው ቀን የፈላው። ምንም አይነት እርሾ ባናስገባ አሪፍ ነው። እንደዚህ በጣም ነው የሚጣፍጠው፣ ትወዱታላችሁ። ይህን ይመስላል። ይሄኛው ደግሞ በ5ኛው ቀን ነው ኦሬዲ ጨምሬበት 5ኛ ቀን ላይ ለመጠጥ ደርሷል ማለት ነው። ይህን ይመስላል ተመልካቾቼ። 5ኛ ቀን ላይ እንደዚህ ፈልተዋል። ሞክሩት፣ ትወዱታላችሁ። ደግሞ በጣም ቀላል ነው። ከኬኔቶ ይሄ አሪፍ ነው። አያምርም? ከለሩ ቢጫ ነው። ምንም አይነት ከለር ሳንጨምርበት በራሱ ከለር ናቹራል ነው። ትወዱታላችሁ። እንደዚህ ሰርታችሁ ሞክሩት። ሰብስክራይብ፣ ላይክ አድርጉ። ከወደዳችሁት ሼር አድርጉልኝ። አመሰግናለሁ።